ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይጀላችሁ የመጣው ክፍል 2 ከሰ እስከ ቸ ያሉ ፊደላትን ጽፌ ይጀላችሁ መጥቻለሁ ማለት ነው። ባለፈው ቪዲዮ ደግሞ ከሀ እስከ ረ ያሉትን አሳይቻችኋለሁ። ዛሬ ደግሞ ከሰ እስከ ቸ ያሉ ፊደላቶችን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። እንግዲህ አብዛኛዎቹ ተማሪዎች ያው ፊደላትን ካላወቅነ ፊደላቶችን አንድ ባንድ ካላነበብንና ካላወቅነ መጻፍና ማንበብ አንችልም ማለት ነው። ትኩረት ማድረግ ያለብን ፊደሎችን ምን አይነት ናቸው፣ ቅርጻቸው ምን አይነት ነው፣ ቅጽላቸው ምን አይነት ነው፣ እግራቸው ላይ ምን አላቸው የሚሉትን እነሱን አንድ ባንድ ማየትና መገንዘብ ያስፈልጋል ማለት ነው። ተሎ ለማንበብ ተሎ ለመጻፍ የሚያስፈልጉን ፊደላቶች እነዚህን ማወቅ ነው። በመጀመሪያ ሙሉ የአማርኛ ፊደላት የሚባሉትን ካወቅነ ከዛም በኋላ የምናነባቸው የምንጽፋቸው ነገሮች ተሎ ሊገቡን ይችላሉ ማለት ነው። ስለዚህ አሁን ማሳያችሁ እስኪ ከዚህ ጀምሬ ከሰ ጀምሬ ያሳያችኋለሁ ማለት ነው። ለምሳሌ እዚህ ጋር ክፍል 2 ይላል። ከሰ እስከ ቸ ያሉ ፊደላቶችን የጻፉኝ ማለት ነው። እንግዲህ እዚህ ጋር የምታዩት እቺ ፊደል ማናት ማለት ነው? ሰ እንላታለን። ሰ ማለት እንግዲህ አማርኛ ፊደል ሙሉ ፊደል ስንት ፊደላታቸው አሏት ማለት ነው? 7 ፊደላት አሏቸው ማለት ነው። 7 ቤተሰቦች አሏቸው ማለት ነው። እሳ እንላታለን። እስኪ አንድ ባንድ ላንብብላችሁ በደንብ አድርጋችሁ እናንተ ከኔ ጋር ሁኑ። ኦኬ ሰ ሱ ሲ ሳ ሴ ሶ ኦኬ። አሁን ደግሞ እንግዲህ የምታዩዋቸው መጀመሪያ ከዚች ከመጀመሪያዋ ጀምሬ እስከ ማን ሄጃለሁ ማለት ነው? እስከ ሶ ሄጃለሁ ማለት ነው። ሶ ማለት 7ኛ ፊደል ናት ማለት ነው። አብዛኛችሁን እንግዲህ በምናነብበት ጊዜ ወይም ደግሞ በምናነብባቸው ጊዜ ፊደሎች ትንሽ ከበድ ይሉናል። ከየት ወደ የት? ከቀኝ ወደ ግራ ማለት ነው። ከመጀመሪያ ፊደል ስንሄድ ትንሽ ቀለል ይላሉ። ከመጨረሻ ፊደል ከ7ኛዋ ጀምረን ወደ መጀመሪያዋ ፊደል ስንመጣ ትንሽ ከበድ ይላሉ ማለት ነው በስም አጠራራቸውና። እስኪ አሁን ደግሞ የት ልጀምር ማለት ነው? እዚህኛዋ ጀምሬ ወደ መጀመሪያዋ ፊደል እመጣለሁ ማለት ነው። በደንብ አድርጋችሁ ተከታተሉኝ። ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። እንግዲህ እነዚህ ፊደሎች እንግዲህ ከመጨረሻው ወደ መጀመሪያው ወደ መጨረሻው አንብቤላችኋለሁ። ቀጣዩን ፊደል ማን እንላታለን ማለት ነው? እንግዲህ እቺኛዋን ደግሞ እቺ ማናት ማለት ነው? ሸ እንላታለን ማለት ነው። ሸ ሹ ሺ ሻ ሾ በጣም አሪፍ። አሁን ደግሞ የት ጀምራለሁ ማለት ነው? ከመጨረሻዋ ፊደል ወደ መጀመሪያዋ ማለት ነው። ሾ ሺ ሼ ሻ ሺ ሹ ሸ በጣም አሪፍ። ኦኬ እንግዲህ እነዚህን ደግሞ ከመጀመሪያው ወደ መጨረሻው ወደ መጀመሪያው አንብቤላችኋለሁ። እዚህ ጋር ደግሞ እቺኛዋ ፊደል እስኪ እቺን በደንብ አድርጋችሁ ተመልከቱ። እስኪ እቺኛዋ ደግሞ ማን ትባላለች ማለት ነው? ቀ እንላታለን ማለት ነው። ቀ
ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ። ኦኬ አሁን ደግሞ ከመጨረሻው ወደ መጀመሪያው ቆ ቆ ቅ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ። በጣም አሪፍ። ኦኬ ወደ መዝችኛዋ ፊደል ስንመጣ ደግሞ እችኛዋ ማን ትባላለች ማለት ነው? በ እንላታለን ማለት ነው። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ። አሁን ደግሞ መጨረሻ ወደ መጀመሪያው ቦ ቦ ብ ብ ቤ ቤ ባ ባ ቢ ቡ ቢ ቢ ቡ ቡ በ በ እንላታለን ማለት ነው። በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ እዚህ ጋር እንደምታዩት ደግሞ እቺ ፊደል ማን እንላታለን ማለት ነው? ተ እንላታለን። ተ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ። ከመጨረሻው ወደ መጀመሪያዋ ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ። ኦኬ በጣም አሪፍ። አሁን ደግሞ እዚህ ጋር የምታዩት የመጨረሻዋ ፊደል ማን እንላታለን ማለት ነው? ቸ የምትባል ፊደል ናት። እቺ ደግሞ ቸ ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ ቾ ቺ ቺ ቼ ቼ ቻ ቻ ቺ ቺ ቹ ቹ ቸ ቸ። በጣም አሪፍ። እንግዲህ እንዳሳየኋችሁ ከመጀመሪያዋ ፊደል ከዚህ ጀምሬ ወደ ግራ አነበብኩና ከየት ወደ የት ደግሞ አነበብኳት ማለት ነው። ከመጨረሻዋ ፊደል ወደ መጀመሪያዋ ፊደል አንብቤያለሁ ማለት ነው። እንግዲህ አብዛኛው ጊዜ እነዚህ ፊደሎች የደጋገሙላችሁ አብዛኞቹ ተማሪዎች ከመጀመሪያው ወደ መጨረሻው ፊደል ስንሄድ ትንሽ ቀለል ይለናል ግና ከመጨረሻው ፊደል ወደ መጀመሪያው ፊደል ስንመጣ ደግሞ ትንሽ ከበድ ስለሚልን ለዛ ነው አንድ ባንድ ያነበብኩላችሁ ማለት ነው። እንግዲህ እንዳያችሁት ያው ለዛሬ ቪዲዮ እስከዚህ ያሉትን ፊደላት ነው ይጀላችሁ የመጣው። በሌላ ቪዲዮ ደግሞ ቀሪዎችን ይጀላችሁ እስከምመጣ ሰላም ሁኑ፣ ሰላም ቆዩ። የቻላችሁ እንግዲህ ቪዲዮ ካስደስታችሁ ላይክ እና ሼር አድርጉልኝ፣ እያደረጋችሁ አበረታቱኝ። አዲስ ነው ቻናሉ፣ መጠቀም ትችላላችሁ። መልካም ቆይታ፣ መልካም ጊዜ